አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሉሉ ወሎ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው አልሐምዱሊላህ ሰላም ነኝ። ዛሬ ያለው ዙረት ላይ ነኝ ግን ብዙ ጋራና ሸንተረር ከመጣን በኋላ ምርጥ ቦታ ነው ማለት ነው ላስጎብኛችሁ፣ አብረን እንጎበኝ ማለት ነው። እና በጣም ጠፍቻለሁ አውቃለሁ። ሰብስክራይብ አድርጉኝ፣ ቤተሰብ አድርጉኝ እላችኋለሁ እና ያው ስለማይመቸኝም ነው ማለት ነው። እና ነው አብረን እንዙር። ዛሬ ያለሁትኝ ከተማ ሳይሆን ገጠር ነው፣ ግን ቦታው ላይ ስንደርስ ማለት ነው እነሱ እንኳ ያውቁታል፣ ግን እኛ የመዳም ቅመሞች ስንደርስ እኔና ጓደኛዬ ስንት ጋራ ሽንተረር መሰላችሁ ሄደን የደረስ ነው። ግን ቦታው ላይ ስንደርስ ደስ ሲያምር ያኔ እና ይሄ ሳሎን ነው አዳራሽ ነው እንዙር ማለት ነው። ከቤትም ከውጭም አስጎበኛችኋለሁ እላችኋለሁ። እሺ አዎ ሲያምር ግን እንትን ስንመጣ ግን አይተሽዋል። እንትኑ እናንተ በሌላ መንገድ መታችሁ እንዲሁ እንጂ ገጠርነቱ ሲያስፈራ። ሲቀጥል ደግሞ የኔ ሰውዬ እየተወላገደ ነው ገደል ልታስገባን ነው እንዲህ እየተባለ እና ይሄ ሳሎኑ ነው። ግን በጣም በየቦታው ነው ትለ ነው በቃ እንትን መዋጥኖች አካባቢ ነው። እኛ ሻርጃ ነው የምንኖረው። ከሻርጃ ሀገር አቋርጠን መተናል እዚህ ጋር እንኳ። ይሄ ደግሞ መኝታ ቤት ነው እላችኋለሁ ማለት ነው። የግማሹ ዋው ማሻአላህ ነው ማሻአላህ ነው እላችኋለሁ። ሶሪ እዚህ ጋር ደግሞ እንውጣ ላሳያችሁ። ገባሽ? ግን ችግር የለውም። ማን ነው እዚህ ጋር ያለው የሚሰራው? እና እዚህ ጋር ደግሞ ውጭው እና ይሄ ደግሞ ውጭ ነው ማለት ነው። ያተላለቁ እዚህ ጋር ለ3 ቀን ማለት ነው። ግቢውን ኮንትራት ይዘው ነው ማለት ነው በጀማ ትላላችሁና ያምራል። ለምን እንደው አላቀም። ሰዎች ወደ ገጠር መዝራ እንሄድ ሲሉኝ ደስ አይለኝም፣ ግን ከመጣሁ በኋላ ቦታውን ሳይ ደስ ይለኛል ማለት ነው። እና መንገዱን በጣም ያስፈራ ነበር ምናምን። የምትመጡበት መንገድና ቦታው አይገናኝም ማለት ነው። መተን ግን ብዙ ጣውረድ ካየም በኋላ ይሄ ቦታው አሪፍ ነው እላችኋለሁ። ውጭም ብታዩት ሲያስፈራ ማለት ነው ጫካ ነው። እና አስጎብኛችሁ ብዬ ነው። በነገራችን ላይ ኮንትራት ቤት የምሰራበት እንደዚህ ነበረ እና ኮንትራትን ቤት አስታወሰኝ ሰዎችን ማለት ነው። እዛ ጋ ደግሞ ሚጢጥዬ ልጅ አለ። በነገራችን ላይ ብዙ ናቸው፣ ግን አሁን በየክላሳቸው ገብተው ነው እንጂ ማለት ነው። እኔ ውጭ እየቀረጽኩ ያለሁት ለመቀረጽ ራሱ በትንትናቸው በየቦታው ስለሚቀመጡ አይመቸኝም እላችኋለሁ። እና በነገራችን ላይ ያው ጠለብ ቤት ያላቸው ኮንትራት ያላቸው እንኳን ምንም አይመስላቸውም። እኔ በነገራችን ላይ ኮንትራት ቤት ሰርቻለሁ፣ ግን ስለቆየው እንደዚህ ገጠር እንትን ስመጣ የሆነ ደስ ይላል። ግን ያው በቅዝቃዜ ሰዓት እላችኋለሁ ማለት ነው። እና የምታውቁ ብዙዎቻችሁ ነው እና ምንም አይመስላችሁም። ግን ኮንትራት ቤት ለምንዲያችሁ እንደፈለጋችሁ ግቢ መዝለል እንደዚህ ጠፍታችሁ ስትሰሩ ፎቅ ላይ ተሰቅላችሁ ስትሆኑ እንደ አዲስ ብርቅ የሆነብናል። ለዛም ጭምር ነው እላችኋለሁ። እስቲ ያመረ እንግዲህ ሙቀት መጣ። ካሁን በኋላ ምን መጣ አይመስለኝም። በየቦታው እንዞር ነበር። ረመዳን ደህና አሳርፎኝ ነበር። እኔ በተለይ አሁን እንደገና ያው ተነሳባቸው። ካሁን በኋላ ግን ሙቀት ስለሚሆን እንወጣ አይመስለኝም።
ብዙ ጊዜ ማለት ነው። ወደ ሙቀቱ እያለፍን ነው። እንኪ በዚህ ጥረጊው፣ በዚህ ጥረጊው። ይመስላል ግቢው ብቻ ነው የሚያምረው። ውጭ ግን በጣም ነው የሚያስፈራው። ገራገንቲ ማለት ነው። ገራገንቲ ነው የሚባለው እላቸዋለሁኝ። እና ወደዚህ ደግሞ እንግባ። ይሄ ምንድን ነው የሚባለው? ስሙ ጠፋኝ። ኸይመ ነው ይሄ በነገራችን ላይ ማለት ነው። ተውኝ አልኳችሁ። ሰዎቻችን በየቦታው ነው እየሄዱ የሚቀመጡት፣ ግን እንደ አጋጣሚ እነሱ በየክላስ ስለገቡ ነው እንደ አጋጣሚ ይሄን ቪዲዮ ምሰራው ማለት ነው። እትዛ ጋር ደግሞ ጓደኛዬ ነች እላችኋለሁ። ከዛ ውጩ ደግሞ በትንሽ ላሳያችሁ፣ ብዙም አያስታውቅም እላችኋለሁ ግን እና ይሄን ይመስላል።